የመከላከያ ሰራዊቱ ጥሪ ያነጋገረ ነው። ሀገርን በደምና በክብር ልታገለግሉ የተዘጋጃችሁ ተቀላቀሉን ይላል። የኢትዮጵያ ወታደሮች ታሪክ ቅኝ ገዥን በማሳፈር ወራሪን በመመከት ብቻ ሳይሆን በሌሎች ሀገራትም ድጋፍ ሲሹ ሰላም አስከባሪ ሆነው የሀገር ኩራት መሆን ነበር። የብልጽግናው ያለፉት ዓመታት የመከላከያ ሰራዊቱ ታሪክ ግን ኢትዮጵያውያንን በመግደል በየቀበሌው አላስፈላጊ መስዋዕትነትን በመክፈል ለዘመኑ ገዢዎች መንበር መጽናት ሲባልን በመቶ ሺዎች በመቁሰልና በመማረክ ነው። ይህ ሰራዊት በጎረቤት ሀገራትም እንደ መከታና የሰላማቸው ዋስትና ሆኖ ከመታየት ወደ ይውጣልን ጥያቄ የሚቀርብበት፣ በዓለም አቀፍ ተቋማትና መድረኮች ደግሞ በገዛ ዜጎቹ ላይ የጅምላ ግድያም፣ አስገድዶ መድፈርና መሰል የጦር ወንጀል ድርጊቶች ጋር በተያያዘ ስሙ የሚነሳ አድርገውታል። እነዚህ የብልጽግና ገዢዎች የታላቁ ሩጫ ሰልፈኛ እያሉ ስልጣናቸውን ሊያስጠብቅ ሲጋደል ከተማረከ በኋላ የሚሳለቁበት ይህ ሰራዊት ሲቆስል ዞረው የማያዩት፣ ሲሞት መርዶውን ለቤተሰብ የማይነግሩለት፣ ሲናገር ደግሞ እንደ ጠላት የሚፈርጁት የድሃ ኢትዮጵያውያን ስብስብም ነው። እኔ በጣም ያሳሰበኝና በጣም ስጋት የሆነብኝ ነገር እነዚህ አባላት ላይ ጸጥታ አስከባሪዎች አባላት ላይ እንደዚህ አነዛቻና ማስፈራራ ካደረጉ ስንት ሲቪል ማህበረሰብን እያሰቃዩ እያፈኑ ስቃይ እያደረሱበት እንዳለ መገመት አያቅትም፣ አያስቸግርም። እነሱ መናገር ስላልቻሉ ተደብቆ ያለ ስንት ነገር እንዳለ አሁን ይገባናል ማለት ነው። ለሀገር ብዬ ቆስያለሁ፣ ደምቻለሁ። ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትከሻ ማሳደግ ነው እንጂ የድሃ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። እንደዚህ አይነት እስካሁን እኔ አሁን ባለውን ብሩ የተቀመጠውን በር ያለው ሰውዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነፃነት መኪና ጎዞ ማያገም እኛም ወታደሩን ራሱ ሲቀይ ብላ ዝም ብሎ በየቦታው ላለፉት 8 የብልጽግናው ዓመታት ስንት ወጣቶችና ታዳጊዎች ታፈሱ? ምን ያክሉስ በሰሞንኛ ሞቀታ እየተመለመሉ ወደ እርስ በርስ ጦርነት ተማገዱ? የሚለውን የሚያውቁት የሀገሪቱ ተራሮችና የውጊያ ግንባሮች ብቻ ይሆናሉ። ያ በየጊዜው እየተመለመለና ወታደራዊ ማሰልጠኛ ተቋማትን እያጨናነቀ የታየ ታዳጊና ወጣት እየተገባ የሚለውን የማይመልሱት የብልጽግናው ሹማምንትና ወታደራዊ አዛዦች ግን ዛሬም አፈሳና የተቀላቀሉ እንቅስቃሴ ላይ ናቸው። ትናንት የተሰራጨው የመከላከያ የተባለውና በአገዛዙ ልሳናት በኩል የተላለፈው ጥሪም የዚህ የቀጠለ ቅስቀሳ አካል ነው። ሳናፍሳችሁ በሚል ሁናቴ ከሐምሌ 6 ጀምሮ የተጀመረውን መከላከያን የመቀላቀል ጥሪ ተቀበሉ። ሀገርን በላብ በደምና በክብር የማገልገል የጋለ ፍላጎት ያላችሁ ወጣቶች፣ ተማሪዎች፣ እንደዚሁም በተለያዩ ዘርፎች ላይ የሙያ ባለቤት የሆናችሁ የሀገር ፍቅር ወኔ በውስጣችሁ የሚንተገተግ ግቡ ይላል። ሀገርን በውትድርና ማገልገል ክብር መሆኑ ሀቅ ቢሆንም ቅሉ ጠላት ለዛውም የወንድም ጠላት በየጊዜው እያፈራረቁለት ወንድሙን ገዳይ አሊያም በወንድሙ ሟች ወጣት ነው የሀገር ፍቅር ወኔ ያለ ግባ እያሉ የሚጠይቁት። ብልጽግና አሁንም እየተዘጋጀባቸው ለሚገኙ ጦርነቶች ከነዚህ አዲስ ምልምሎች ባሻገርም የሚሊሻ አባላትንም ከሰራዊቱ ጋር ትቀላቀላላችሁ፣ ከዛም ለምናደርገው ጦርነት ተሳታፊ ትሆናላችሁ ማለት ከጀመረ ሳምንታት እየተቆጠሩ ነው። በአማራ ክልል በ10 ሺዎች የሚቆጠሩ የሚሊሻ አባላት ወደ ሰሜንና ለቀይ ባህር ለሚደረግ ጦርነት እየተባሉ እንዲዘጋጁ እየተነገራቸው ነው። በኦሮሚያ ክልል ደግሞ ይህ አሃዝ በመቶ ሺዎች የሚሊሻ አባላት ላይ ከፍ ብሏል። ከዚህ በፊት በመሰል መንገድ እየተቀሰቀሱ ወደ ጦርነት ለዛውም ወደ እርስ በርስ ውጊያ የተላኩ ምስኪን አርሶ አደር ሚሊሻዎች የገጠማቸው ግን የሚታወቅ ነው። አርሶ አደር ነኝ ሚሊሻ ነኝ። መቼ መጣ? አንድ ሳምንት አልቆየም። ስንትና ወይስ ምን ይሰልጥላሉ? ምን ስንትላሉ? ካላሽን ሰጥ ዝም ብላ ነው ያገባ። ዝም ብሎ ከመንገድ ላይ ይዞ ነው እያረስን ይዞ ልጅ አለ ትዳር አለ ልጅ አለ በተሰብ ልጆች አለ። ስንት ልጆች አሉ? አንደረ ልጆች አሉ። 4 ልጆች ናንሽ ልጆች አርሰንም ትዳደረው ወይስ? አርሰን ማሰድሮ ምን አለኝ ካላስ ደብር በኩል በአዲስ አበባ ይደረጋል የተባለው ሰልፍ የአብይ አህመድ መንግስት በትግራይ ገብቶ እርምጃ እንዲወስድ ለመጠየቅ ነው ሲሉ አዘጋጆቹ ገለጹ። የክልሉ መንግስት ደግሞ የትግራይ ብሔራዊ ጥቅምና ፍትሐዊ ትግልን የሚቃወም ሲል ገልጾት ውድቅ አድርጎታል። የተቃውሞ ሰልፍ የተወገዘ በሆነባት አዲስ አበባና ኢትዮጵያ ትግራይና በትግራይ የሚገኙ አካላትን ለማውገዝ ተደጋጋሚ ሰልፎች ተጠርተው ያውቃሉ። ከሰሞኑ ይደረጋል የተባለውን ሰልፍ ለየት የሚያደርገው ደግሞ ከዚህ በፊት ሰልፍ ይወጣባቸው የነበሩ የክልሉ የቀድሞ አመራሮች አስተባባሪነት
በዋናነት የሚደረግ መሆኑ ነው። ይህ ሰልፍ ደግሞ በብልጽግናው ልሳናት ዋነኛ አጀንዳ ሆኖ እየተስተጋባ ያለም ሆኗል። ህወሓትን ለማውገዝ በሚል ተጠራ የተባለው ይህንን ሰልፍ በተመለከተ የሚናገሩት ከአስተባባሪዎች አንዱም የብልጽግናው መንግስት ትግራይ ላይ ገብቶ እርምጃ እንዲወስድ መንግስት መሆኑንም እንዲያሳየን ለመጠየቅ ነው ሲሉ ተሰምቷል። መንግስት ዝምታ አግባብነት እንደሌለው መንግስታዊ ግዴታውን እንዲወጣ ጥሪ ለማድረግ ያለመ ሰላማዊ ሰልፍ ነው። ሽፍታ ቡድን ነው ክልሉ እየተዳደረ ያለው እና ይህን ደግሞ የመንግስት ዝምታ አግባብነት አለው ብለን እኛ አንወስድም። ስለዚህ መንግስት ግን አስፈላጊ የተባለውን ሁሉ አድርጎ ይህንንስ ከዚህ ኃይል ነጻ የማውጣትና ደህንነቱን የመጠበቅ ህገ መንግስታዊ ግዴታ አለበት። መንግስት የሆነው መቼስ ዝም ብሎ አይደለም። መንግስት ስልጣን የያዘው ህዝቡን በዋናነት የህዝቡን ደህንነት ያስጠበቅ እንደመሆን መጠን ይህንን ሽፍታ ቡድን ህዝቡን ተቆጣጥሮ ቀን ተቀን እያሰቃየ እያሳደደ ከጊዜ ወደ ጊዜ እየጨመረ እየከፋ የሚሄድ ጭቆና በትግራይ ውስጥ እየተፈጸመ ምን ብሎ ሊያይ አይገባውም እና ይህንን ጫና ለማድረግ ነው። ከፈለገ መንግስት ትግራይ ውስጥ ያለው ሽፍታ አስወግዶ ትግራይ ውስጥ ያለው ሽፍታ ስርዓት አስይዞ ህዝቡ በሰላም የሚኖርበት ክልል መፍጠር ይጠበቅበታል። በእርግጥ ብልጽግና ትግራይ ዘምቶ ያዝመተን አይነት ጥሪዎች እንደ ወይዘሮ ኬሪያ ኢብራሂም፣ ጀነራል ሳሞራ ዩኑስን ጨምሮ በተለያዩ በአዲስ አበባ የሚገኙ የትግራይ ሰዎች በኩል ሲነገሩ የቆዩ ጉዳዮች ናቸው። የብልጽግናው አገዛዝ ገብቶ እርምጃ ይውሰድልን ማለት የድሮን ድብደባዎችን ይፈጽምልን፣ ህጻናትን ይግደል፣ ሴቶችን ይድፈር ማለት እንደሆነ ግን ከአገዛዙ ያለፉት ዓመታት ግብር መረዳት ይቻላል። የሆኖ ሆኖ በቅርቡ ወደ አዲስ አበባ የሸሹት አመራሮች ውስጥ አንዳንዶቹ ደግሞ በቲዲኤፍ አባላት ላይ ከሳምንታት በፊት ብልጽግና የፈጸመውን የድሮን ድብደባ መልካም እርምጃ ሲሉት እንደነበር የሚታወስ ነው። ሰልፉን ተከትሎ የሚሳተፉ ሰዎች ጋር በተያያዘ የብልጽግናው መንግስት የካድሬ አባላቱን ለማሳተፍ የጀመረው ዘመቻ መነጋገሪያ መሆኑን ተከትሎ አስተባባሪዎቹ የሰጡት መግለጫ ደግሞ ይህ የድጋፍም የተቃውሞም ሰልፍ ለሁሉም ኢትዮጵያውያን ነው ብለውታል። የዓለም አቀፍ ማህበረሰብ መላው ኢትዮጵያውያን ይህንን ጉዳይ ድምጻቸውን በማሰማት የትግራይ ህዝብ አሁን ካለበት ችግር እንዲወጣ ለማድረግ ያለመ ነው። ይህ ሰልፍ አፈሳን ጨምሮ የትግራይ ወቅታዊ ሁኔታን በተመለከተ ድምጻችንን እናስተጋባለን ያሉትና ራሳቸውን የትግራይ ተቆርቋሪ ያደረጉት አካላት በእርግጥም 140 ሺህ የትግራይ ሰራተኞች ደሞዝ መከልከልን አብረው ይጠይቃሉንም? ጥቂት የትግራይ አመራሮችን ምክንያት በማድረግ መላ ህዝቡን ከነዳጅ አቅርቦት መከልከል ወንጀልነትንስ ያነሳሉንም? ተፈናቃዮች ወደ ቀያቸው እንዳይመለሱ ያስገደዱ ከብልጽግናው ወገንም ሊደረጉ የሚገባቸው ቅድመ ሁኔታዎችንስ ያቀርባሉንም? ሰልፉ የሁሉም ኢትዮጵያውያን ነው ብሏልና የትግራዩ ገፈፋ ይቁም የሚለው እንደተጠበቀ ሆኖ በየዕለቱ ማህበራዊ ሚዲያ የማይናገርላቸው ኢትዮጵያውያን ገፈፋ ሲቁም የሚል መፈክር ይዘው ይወጣሉ ነው የሚለው ግን የሚታይ ይሆናል። ከዛ ውጭ ያለው አህያውን ፈርቶ ዳውላውን እንቅስቃሴ ግን ትናንት መፍትሄ እንዳላመጣው ሁሉ አሁንም በተመሳሳይ እርባና ቢስ እንደሚሆን እምብዛም አሻሚ አይሆንም። ከዚህ ጋር በተያያዘ የትግራይ ክልል ኮሚኒኬሽን ቢሮ ይደረጋል የተባለውን ሰልፍ በተመለከተ በድጋሚ ምላሽ ሰጥቷል። ከቀናት በፊት ሰልፉ መሬት ላይ ያለውን ነባራዊ ሁኔታ የማይቀይር ነው ሲል ገልጾት ነበር። አሁን ደግሞ ለሰልፉ አስተባባሪዎችና ተሳታፊዎች በሚል ባቀረበው ጥሪም ዘረፈጅና አምባገነን ሲል የጠራቸው አብይ አህመድ ስርዓትን የቀራቸውን የትግራይ ህዝብን ሙሉ በሙሉ ለማጥፋት እየሰሩና እየተዘጋጁ ይገኛሉ ሲል ይጀምርና ይህ ደግሞ በወታደራዊ ዝግጅትን በፕሮፓጋንዳ ዘመቻ የታጀበ ነው ባይ ነው። አሁንም የትግራይ ህዝብ ብሔራዊ ጥቅምና ፍትሐዊ ትግል የሚቃወም ሰልፍ በአዲስ አበባ ሊካሄድ ታቅዷል ሲል ከወዲሁም ተቃውሞውን ገልጿል። የክልሉ አስተዳደር የሰልፉ ዓላማ ፌደራል መንግስቱ በትግራይ ላይ ያደረሰውንና ወደፊት ሊያደርሰው ያቀደውን ጦርነት ለመደገፍ የሚደረግ እንደሆነ ሊታወቅ ይገባልን ብሏል። ከፍትሐዊ ትግላችን በተቃራኒ ተሰልፈው የአምባገነኑና ዘረፈጁ አብይ አህመድ ስርዓትን ደግፈው የሚንቀሳቀሱ አካላት የጊዜ ጉዳይ እንጂ ከውርደትና ከትዝብት በዋናነት ደግሞ ከሞራል ከታሪክ እና ከህግ ተጠያቂነት በፍጹም እንደማያመልጡ ሊረዱት ይገባል ሲልም ይቀጥላል መግለጫው። እናም በዚህ የሰልፍ እንቅስቃሴ ውስጥ የሚሳተፉ ግለሰቦች ከድርጊታቸው እንዲቆጠቡም የጠየቀው የትግራይ ክልል አስተዳደር በዓለም ዙሪያ ያሉ የትግራይ ተወላጆችና የትግራይ ህዝብ ሰልፉን እንዲያወግዙና የትግራይ ህዝብ ፍትሐዊ ትግል እንዲቀላቀሉ የሚል ጥሪም አካቷል።